እርምጃ የተወሰደባቸው። አንደኛ ሜጀር ጀነራል ኢብራሂም አብዱል ጀሊል ቀደም ሲል የመከላከያ ሎጂስቲክ ኃላፊ የነበረና አሁን የጁንታውን ሎጂስቲክ ኃላፊ ሆኖ ሲያገለግል የነበረ፣ ብርጋዴር ጀነራል ገብረ ኪዳን ገብረ ማርያም የመከላከያ ኢንዶክትሪኔሽን ኃላፊ የነበረና በጡረታ ከተሰናበተ በኋላ ጁንታውን የተቀላቀለ፣ 10 ከፍተኛ መኮንኖች፣ አንድ የክልሉ ረዳት ኮሚሽነር የነበረና ከፖሊስ ከርቶ ወደ ጁንታው የተቀላቀለ እንዲሁም 2 መስመራዊ መኮንኖች ይገኙበታል። በተጨማሪም የክልሉ ከፍተኛ ባለስልጣን የነበሩ የጁንታው አመራሮች በቁጥጥር ስር መዋላቸውን ብርጋዴር ጀነራሉ ገልጸዋል። በዚህም አንደኛ አቶ አባይ ወልዱ የቀድሞው የክልሉ ፕሬዝዳንት የነበረ፣ ዶክተር አብርሃም ተከስተ የክልሉ ምክትል ፕሬዝዳንት የነበረ፣ ዶክተር ረዳኢ በርሄም የክልሉ ኦዲት ቢሮ ኃላፊ የነበረ፣ ዶክተር ሙሉጌታ ይርጋም የክልሉ ስታትስቲክስ ኤጀንሲ ኃላፊ የነበረ፣ አቶ ቁባይ በርሄ የሃይማኖት ጉዳይ ክትትል ኃላፊ የነበረ፣ አቶ ጌታቸው ተፈሪ የክልሉ ፕሬዝዳንት ጽህፈት ቤትና የሰላምና ደህንነት ኃላፊ የነበረ፣ ወይዘሮ ኪሮስ ሃጎስ የክልሉ ማህበራዊ ጉዳይ ኃላፊ የነበረች በቁጥጥር ስር መዋላቸው ተገልጿል። በተጨማሪም 2 ከመከላከያ ከርተው ጁንታውን የተቀላቀሉ ከፍተኛ መኮንኖች በቁጥጥር ስር የዋሉ ሲሆን እነሱም ኮሎኔል ገብረ እግዚአብሔር አምባይና ኮሎኔል ትርፏ አሰፋ መሆናቸውን ብርጋዴር ጀነራሉ